ፋቲሃ በቀን ስንቴ ነው የምንቀራው እኔና እናንተ ፋቲሃ? የፋቲሃን ትልቁን ነገር ነግሬያችሁ ልውጣ እህቶቼ ወንድሞቼ። መቼም ብዙ የሚወራ ነገር አለ አይደል? አላህዬ ሱብሓነሁ ወተዓላ ያወረደልን። ኢብሊስ 4 ጊዜ ጮኸ። it's too loud sweetie ዳን አሊሻ 4 ጊዜ ኢብሊስ ጮኸ። በደንብ እዚህ ውስጥ ያላችሁ በሙሉ ስሙ። ፋቲሃ ሁላችሁም ታውቃላችሁ እዚህ ውስጥ ኦኬ። ኢብሊስ 7 المثاني ፋቲሃ 7 المثاني الله رب العزة مثاني የሰጠው ብሏቸዋል ረሱልና አለይሂ ሰላቱ ወሰለም። ወላሂ ፋቲሃ ውስጥ ያለውን ፋቲሃ ራሱን የቻለ ሩቅያ ነው። ከልባችሁ ሆናችሁ ፋቲሃን ብትቀሩ ሩቅያ ነው። ለራሳችሁ ታውቃላችሁ አይደል? ሩቅያም ነው የሚያድን ማለት ነው። አሁን ሩቅያ ሰው ይቀራላታል። ፋቲሃ ብቻውን ሙሉ ቁርአን ኡሙል ቁርአን ነው ፋቲሃ ማለት። ፋቲሃ ማለት አልহামዱሊላሂ ረብል ዓለሚን ሙሉ ቁርአን ፋቲሃ ውስጥ አለ። ኦኬ በደንብ ልብ ብላችሁ ስሙ። ኢብሊስ 4 ጊዜ ጮኸ። ስቅስቅ ብሎ ጮኸ። በቃ ጮኸ ውሪ ብሎ። 1 አላሁ ረቡል ዒዛ ከራህመቱ ሲያስወጣው፣ 2 ወደ ምድር ሲወርድ፣ 3 ረሱል አለይሂ ሰላቱ ወሰላም የተወለዱ ጊዜ፣ 4 ፋቲሃ የወረደ ጊዜ። 4 ጊዜ ነው የጮኸው ፋቲሃ የወረደ ጊዜ በመላእክት ታጅቦ ሲወርድ። ፋቲሃ የወረደው መካ ላይ ነው ታውቃላችሁ አይደል? ፋቲሃ የወረደው መካ ላይ ነው። ፋቲሃ ብዙ ነገር አለው በውስጡ። ሰሞኑን ቢዚ ነኝ ለዛ ነው የጠፋሁትኝ። እሺ ከዚህ በኋላ ኢንሻአላሁ ተዓላ አልጠፋም። ስለ ፋቲሃ ለግሪያችሁ ኮልወጣ ነው። ፋቲሃ አልহামዱሊላሂ ረብል ዓለሚን አርራህማን አርራሂም። መቼም እዚህ ውስጥ ያላችሁ ትችሉታላችሁ ሁላችሁ። ምክንያቱም ሙሉውን ቁርአን ማታቋላችሁ። ፋቲሃ ውስጥ ግን ያለውን ትልቁን ነገር ልንገራችሁ። እንደው በየቀኑ እንኳን ማታና ጧት በመቅራት ትልቅን ነገር ታገኛላችሁ። ሩቅያም ነው መድኃኒትም ነው ፋቲሃ ራሱን የቻለ ማለት ነው። እሺ ኡሙል ቁርአን ነው። እሺ አብራሪልን ኢንሻአላሁ ተዓላ። ልጆቼ ነው ቁርአን ማቀራበት ሰዓት ደርሷል። ጀምራለች ይሰማቻል ዳል እያለች ነው ትንሿ ማለት ነው። እሺ ለወጣ ነው የመጨረሻ ደክሞኛል ግን እንደው 10 ደቂቃ ብዬ ነው የገባሁት። ግን በደንብ ለመፈሰር ኢንሻአላሁ ተዓላ በደንብ ፈስሬ እለቅላችኋለሁ። ግን ከላይ ተወሰነ ልንገራችሁ። ፋቲሃ ማለት ለረሱል አለይሂ ሰላቱ ወሰላም ለማንም ያልተሰጠ 7 መታኒ ማለት ፋቲሃ ነው። 7 መታኒ ማለት ረቡል ዒዘ ጀለ ፊ ዑላ የላከላቸው ለማንም ያልሰጠነው ላንተ ሰጠንሃል አላቸው ሱብሃነሁ ወተዓላ። ኦኬ አላሁ ረቡል ዒዘ ሱረቱል ፋቲሃ በሚወርድበት ጊዜ አሁን ፋቲሃ ብዙ ሰዎች እናውቀዋለን። በቀን በእያንዳንዱ ሶላት ፋቲሃ ያልተቀራበት ሶላት ታውቃላችሁ አይደል? የማያውቁ ሰዎች በተስቢህ በተህሊል ከሚቀሩ ከሚሰግዱ ውጪ የማያውቁ አዲስ ሰለምቴዎች ከሆኑ ውጪ ፋቲሃ ያልተቀራበት ሶላት መቅቡል አይደለም ታውቃላችሁ። ኦኬ ፋቲሃ ውስጥ በጣም የሚገርም ስለ አክሱም ዘግቢልን ዘግብ ያለሁኝ ገና መዘግባለሁ ኢንሻአላሁ ተዓላ። እሺ ወንድሜ የመጀመሪያው አላሁ ረቡል ዒዛ መካን ነው የወረደው። መካን የወረደው ፋቲሃ ሁላችሁም እንድታቁት ማለት ነው። በዛ በታፉ በኃይለኛው በአስቸጋሪው ሙስሊሞች ያ ሁላ በደል በሚደርስበት ሰዓት ነው የወረደው ፋቲሃ። ረቡል ዒዛ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረብል ዓለሚን። ምስጋና ምን አይነት ምስጋና? ሐምድ ማለት ثنا ወሽኩር አለበት ውስጡ። እሺ ثنا ወሽኩር ለአላሁ ረቡል ዒዛ ከጥራት ጋር ምስጋና ለማን? ለአላሁ ረቡል ዒዛ። አላሁ ረቡል ዒዛ የዓለማቱ ጌታ። የዓለማቱ ጌታ ማለት እዚህ ጋር አንድ ማናቀው ዓለም አለ፣ ይሄኛው ዓለም አለ። ሁለት ደግሞ የሁሉም ዓለም ላይ የሚኖሩ እዚህ ዓለም ላይ የሚኖሩ የየራሱ ዓለም አለው። ሁሉም ኢትዮጵያ ላይ የሚኖረው የራሱ ዓለም አለው የሚኖርበት አኗኗር። ልብ ብላችሁ ያዙ። አሜሪካ ላይ የሚኖረው የራሱ ዓለም አለው የሚኖርበት። ሳዑዲ ላይ የሚኖረው የራሱ የሚኖርበት ዓለም አለው። የረቡል ዒዛ ንግግር ዓለም ላይ ላለው ነው። ስለዚህ ያንዳንዱ ለራሱ ዓለም ያደረገለት ጌታ የዛ ሁላ ዓለም ባለቤት የሆነው ጌታ ሱብሃነሁ ወተዓላ አልহামዱሊላሂ ረብል ዓለሚን። የላይፍ አኗኗራችን አንድ አይደለም። ኢትዮጵያ የሚኖረው አኗኗር፣ አሜሪካ የሚኖረው አኗኗር፣ ሳዑዲ የሚኖረው አኗኗር፣ ህንድ የሚኖረው አኗኗር፣ ቻይና የሚኖረው አኗኗር አንድ አይደለም። ሁሉም የየራሱ የሚኖርበት ዓለም አለው።
በዛ ዓለም ውስጥስ የአላሁ ረቡል ዒዛ ንግግር ደግሞ ለሁሉም ነው። ያንን ሁላ በድንቅ አፈጣጠሩ ፈጥሮ ሱብሃነል ኻሊቅ ያንን ሁላ ቋንቋ ያንን ሁላ ስነ ምግባር ያንን ሁላ ከለር ያንን ሁላ ብለድ ያደረገው አላህ ነው ጀለ ፊ ዑላ የጌታ ጥራት ይገባው ሱብሃነሁ ወተዓላ። ረብል ዓለሚን ማለት ይሄ ነው። ንግግሩ ለሁሉም ነው። ረብል ዓለሚን الرحمن الرحيم ይሄ ማን ነው? የመጀመሪያው የአላህ ነው። الحمد الثناء والشكر የተመላበት ቆም ብላችሁ ስታስቡ ይገባችኋል እህቶች ወንድሞች። እኛ ኢትዮጵያ ላይ ብቻ አትኩራችሁ ህዝብን ከህዝብ ሰው ሲያባላ ያሳዝነኛል ወላሂ። ረብል ዓለሚንን የያዘ ጌታ ይሄንን አያረግም። ይሄን ሁላ የሚከውነውና የሚያኖረው ማን ነው? ጀለ ፊ ዑላ ሱብሃነሁ ወተዓላ እሱ ነው ረብል ዓለሚን። ከዛስ አልሐምዱሊላሂ ረብል ዓለሚን الرحمن الرحيم الرحمن ለሁሉም ነው። ለሙስሊሙም ለነን ሙስሊሙም ለአፍዋቱም ለመخلوቁ በሙሉ እያንዳንዱ ነገር የሱ ረህመት አለበት። ዝናቡ የሚወርደው መሬቱ የሚያበቅለው ሙስሊሙ የሚኖርበት ነን ሙስሊሙ እያንዳንዳችሁ እዚህ ውስጥ ያላችሁት እስከኔ ጭምር አካላችን የሚያንቀሳቀሰው በሱ ላይ ያመፀውን እያመፀው አይኑ ያያል፣ አካሉ ይተነፍሳል፣ ሰውነቱ ይሰራል። አርራህማን የሚለው ስሙ ሱብሃነሁ ወተዓላ ረህመቱ ለሁሉም ነው። ለሙስሊሙ ለነን ሙስሊሙ እያንዳንዱ ነገር ለመኖር የአላሁ ረቡል ዒዛ ሱብሃነሁ ወተዓላ ኃይል ስላለበት ነው። እዝነተ ሰፊ ስለሆነ እዝነቱ ለማን ነው? የሚያምፀውንም እያልኳችሁ ነው ያለሁት። እጁ የሚሰራው በአላህ ሱብሃነሁ ወተዓላ ፍቃድ ነው። አይኑ የሚሰራው ምን የሚለው አርራህማን አርራሂምስ ለአማኞች ብቻ ስፔሻል بالمؤمنين رؤوف رحيم አላቸው ረሱልና አለይሂ ሰላቱ ወሰለም። ለአማኞች ብቻ ነው ያላቸው። እሳቸውን እንኳን ረሂም የሚለውን ስሙን ሱብሃነል ኻሊቅ ለረሱል አለይሂ ሰላቱ ወሰለም ሲሰጣቸው ለአማኞች ብቻ ነው ያለው። አላሁ ረቡል ዒዛ እሱ ስም ነው። የአላሁ ረቡል ዒዛ ረህመትና የረሱል አለይሂ ሰላቱ ወሰለም ረህመት አንድ ነው። ላ የአላሁ ረቡል ዒዛ ረህመት የራሱ ነው። መጀመሪያ የለውም መጨረሻ የለውም። ለይሰ ከሚስሊሂ ሸይ ሱብሃነሁ ወተዓላ። የረሱል አለይሂ ሰላቱ ወሰለም የተሰጣቸው ጊዜ አለ፣ የሚቆምበት ጊዜ አለ። ከማን የተሰጣቸው? ከአላሁ ረቡል ዒዛ። ሊሚት አለው። አዎ የአላህ ሱብሃነሁ ወተዓላ በሰማይ ላለው በምድር ላለው ጀለ ፊ ዑላ የኔ ጌታ ንግግሩ እንደማንም ያልሆነ ሱብሃነሁ ወተዓላ። አርራህማን አርራሂም የሚለው ለአማኞች ብቻ። ዛሬ ላይ ተጨንቃችኋል፣ ዛሬ ላይ ያላችሁበት በአርራህማን ነገ ሱብሃነሁ ወተዓላ የነገው እንዳያሳስባችሁ አርራሂም ሐቢቢ ሱብሃነሁ ወተዓላ አርራህማን አርራሂም። እያንዳንዱ ነገር የሚንቀሳቀሰው በሙሉ በማን ነው? በአርራህማን ነው ሱብሃነሁ ወተዓላ። ወዒባዱ الرحማን ያለ ሱብሃነሁ ወተዓላ። ከዛስ ማሊክ የውሚዲን ሶስት ያዙ እንግዲህ። ማሊክ اليومዲን ንጉሱ ባለቤቱ የውመዲን ቀን ማሊክ የአላሁ ረቡል ዒዛ መሊክም ነው ማሊክም ነው ሱብሃነሁ ወተዓላ። ልብ ብላችሁ ያዙ። ዛሬ ላይ ብቻችሁን ያለቀሳችኋትን ባለች ዛሬ ላይ ብቻችሁን የሰራችኋት ኸይር ሰራለች። 1 minute when I'm done okay sweetie okay good girl። ልብ ብላችሁ ያዙ። እዚህ ውስጥ ያላችሁ በሙሉ እህቶች ወንድሞች ዛሬ ላይ ብቻችሁን የዘከራችኋት ዚክር አለች። ማሊክ የውሚዲን ቀን ታገኟታላችሁ። ዛሬ ላይ ብቻችሁን ያለቀሳችኋትን ባለች ዛሬ ላይ ማንም የሰራችሁት ኸይር ስራ አለ አላሁ ረቡል ዒዛ ብቻ የሚያውቀው እናንተ ራሳችሁ ማታቁት ማሊክ የውሚዲን ቀን ታገኙታላችሁ። የተበደላችሁት በደል አለ እናንተ ልትረሱት ትችላላችሁ። የተበደላችሁ በደል ያ ማሊክ የውሚዲን ቀን ታገኙታላችሁ። የዛን ቀን የሚድነው የሚተርፈው ሐቅን የያዘ ብቻ ነው። ዛሬ ላይ ሁሉም ሪከቨር ሆኖ ይሰራል፣ ይናገራል፣ ይኖራል። ምን ይላል? ማንም ሰው አይመስክርላችሁ፣ ማንም ሰው አይመስክርልን። ማሊክ የውሚዲን ቀን ግን የሚመሰከሩ ስራዎች አሉ። ማንም ያላያቸው አላሁ ረቡል ዒዛ ብቻ ሪኮግናይዝ ያደረጋቸው ማንም ቦታ ያልሰጣቸው እንባዎች ማሊክ የውሚዲን ቀን ሚዛን የሚያደፉ እንባዎች አሉ። ማንም ያላያቸው ህመሞች ፔኖች ማሊክ የውሚዲን ቀን ሚዛን ላይ የሚደፉ ማንም ያላያቸው በሌሊት ያደረጋችኋት ሱጁድና ያለቀሳችኋት እንባ ማሊክ የውሚዲን ቀን ሚዛን ላይ የምትደፋ ማንም ያላየው የተበደላችሁት በደል ለሰው እንኳን ኤክስፕሌን ላድርገው ብትሉት የማይታወቀው በደል ማሊክ የውሚዲን ማለት የዛን ቀን የሚፈርደው በሐቅ ብቻ የሚድንበት ከቨር የተደረገ የተሸፈነ ነገር በሙሉ የሚጋለጥበት በሰው ፊት ነው እኮ የሚመሰከርለት ኸይር የሰራ ሸር የሰራስ
በሰው ፊት እኮ ነው የሚዋረደው ወላ ተኽዚኒ የሚለው ለዛ እኮ ነው እንዳታዋርደኝ የቂያማ ቀን يوميدين مالك يوميدين ሁሌ ይሄንን እንዳትረሱ እህቶቼ ወንድሞቼ ማሊክ የውሚዲን ማለት ቀላል ቀን አይደለም ዛሬ ላይ ሁሉም እንደፈለገው ይሰራል እንደፈለገው ይናገራል ዛሬ ሪኮግናይዝ ሶሻል ሚዲያ ላይ ነው ሰው መታየት የሚፈልገው በሚሰራው ነገር በሙሉ ኦኬ ሶሻል ሚዲያ ላይ የምትሰሩት ነገር ይኖራል አላሁ ረቡል ዒዛ የሚወደው ምክንያቱም መሰራት ስላለበት ሶሻል ሚዲያ ላይ ፋህሻቶች ቆሻሻ ነገሮች እየተበቱ ነው ያሉት ሁሉም ዳዕዋ ያደረገ ነው እኮ ወደ ጀሃነም የሚጣራ አለ ዳዕዋ የሚያረግ አላህ Subhanahu Wa Ta'ala ወደ ጠላው ነገር የሚጣሩ አሉ ናም ታቁታላችሁ ማሊክ የውሚዲን ማለት የቂያማ ቀን የሚፈርደው እሱ ሱብሃነል ኻሊቅ ብቻ ነው እሱ ብቻ ማን ነው በዛን ቀን የሚናገር አላህ Subhanahu Wa Ta'ala ያልፈቀደለት ማንነውስ ማዳን የሚችል እዚህ ዱንያስ አኺራስ ላይ ከአላህ ውጪ Subhanahu Wa Ta'ala ማንም እሺ እነዚህ ሶስቱ የአላህ ናቸው Subhanahu Wa Ta'ala ልብ ብላችሁ ያዙ ትልቁ ቁልፍ ነገራችሁ ነው بإذن رب العالمين አላህ የቀልባችሁ ላይ አትምላችሁ ፋቲሃን ከዚህ በኋላ ሶላት ላይ ስንቀራ እኔም እናንተም እንደሌላው ጊዜ ማንቀራ ያርገን እንደው ተደቡር አርገን ያቺ ፋቲሃ ትልቁ መርሳት የሌለባችሁ አልহামዱሊላሂ رب العالمين አንድ ባሪያ ሲል ሐመደኒ አብዲ ይላል ረቡል ዒዛ ኢብሊስ ፋቲሃን ማስቆም አልቻለም አላሁ ረቡል ዒዛ ባሪያው በሚቀራ ጊዜ መልስ ይሰጠዋል እያንዳንዱ ሙስሊም ቆሞ ፋቲሃን ሲቀራ ዓለም ላይ ያለው በሚቀራበት ሰዓት አላሁ ረቡል ዒዛ ለሁሉም ሪስፖንድ ያደርጋል ሐመደኒ አብዲ ባሪያዬ አመሰገነኝ الرحمن الرحيم أثنى علي عبدي عفوا እሺ ልጅ እያወራች ነው أثنى علي عبدي مجدني عبدي ይላል አላሁ ረቡል ዒዛ እናንተ ስትቀሩ ሪስፖንድ አለ ከአላህ Subhanahu Wa Ta'ala ፋቲሃን ስንቀራ እኔና እናንተ አላሁ አክበር ብለን ፋቲሃን እንቀራለን ረቡል ዒዛ ለኛ ይመልስልናል እኛ ያለነው ስራ ቦታ ነው እኛ ያለነው ሒሳብ ያረግን ነው እኛ ያለነው ስለ ልጆች እያሰብን ነው እኛ ያለነው ስለ ከሌ ስለዛ ሁላችንም ጋር ያለ ነገር ነው we have to work on that ያንን እኔና እናንተ መስራት ስላለብን ነው ከዛ ነገር ለማውጣት ለምን ያቺ ስፔሻል ታይም ናት አላሁ ረቡል ዒዛ ሪስፖንድ የሚያረግልን እነዚህ ሶስቱ የአላህ ናቸው Subhanahu Wa Ta'ala አልহামዱሊላሂ ረብል ዓለሚን الرحمن الرحيم مالك يوم الدين መሃል ላይ ምን አለ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ነው የምናመልከው እርዳታንም የምንጠይቀው ካንተ ነው መሃል ላይ ነው ይሄ ያለው አንተን ነው የምናመልከው አልহামዱሊላሂ ረብል ዓለሚን የዓለማቱ ጌታ አንተ ነህ ምስጋና ይገባህ الرحمن الرحيم እዝነተ ሰፊ ሩህ ይሆንክ ማሊክ የውሚዲን የቂያማ ቀን አንተ ብቻ የምትፈርድበት ቀን ነው ኢያከ ነዕቡዱ ለዚህ መልስ ነው የምናመልከው አንተን ነው ኃያል ነህ የበላይ ነህ አንተ ብቻ ነህ የዓለማቱ ጌታ ካንተ ጋር ማንም የለም ይሄንን ስትሉ ኢያከ ነዕቡዱ የሚለው እዛ ላይ ይገባል ወኢያከ ነስተዒን እርዳታን ደግሞ ካንተ ነው የምንጠይቀው ምን አይነት እርዳታን አላህዬ ጀለ ፊ ዑላ ንግግሩ ስፔሻል የሆነ እኮ ነው ኢያከ ነዕቡዱ ወኢያከ ነስተዒን ስንል ከዛ ዱዓችንን እንቀጥላለን ኢህዲነ ሲራጠል ሙስተቂም ምራን አንተ ነው የምንለምነው አላልነው ስለዚህ አሁን እየለመነው ነው ማለት ነው ወደ ልመናው ገባን ኢህዲነ ሲራጠል ሙስተቂም ምራን ቀጥተኛው መንገድ ምን አይነት ቀጥተኛው መንገድ እስልምና ቀጥተኛ ነው ናም ቀጥተኛው መንገድ ላይ ሆነው የጠፉ ሰዎች አሉ አዎ ቀጥተኛ መንገድ ላይ ሆነው حرام ውስጥ የገቡ ሰዎች አሉ አዎ ቀጥተኛው መንገድ ላይ ሆነው አኺራቸው የተበላሸባቸው ሰዎች አሉ አዎ ሐቁን አውቀውት የጠመሙ ሰዎች አሉ አዎ እንደዛ እንዳንሆን اهدنا الصراط المستقيم انما صراط الذين انعمت عليهم يا منقد
አንተ የሰጣሃቸው ኒዕማህን ያደረክላቸው ስጦታህን የሰጣሃቸው አንተ ሱብሃነል ኻሊቅ ያስተካከልክላቸው አንዓምተ ዐለይሂም ያልሆኑትን ደግሞ የቱን ያልሆኑትን ገይሩል መግዱብ ዐለይሂም ወለዷሊን መግዱብ እነማን ናቸው ከኡቀታቸው ይዘው ከነ ኡቀታቸው የጠማሙ አላህ ሱብሃነሁ ወተዓላ የተቆጣባቸው መግዱብ ማለት ኡቀት እያላቸው مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا على الله سبحانه وتعالى ምሳሌ ስናገር አህያዋ ሸክም እንደተሸከመች በጀርባዋ ኪታቡን ይዘውታል አያውቁትም ሐራምና ሐላል ተነግሯቸዋል ማድረግ የሌለባቸው ተነግሯቸዋል ማድረግ ያለባቸው አያረጉትም እሺ ልብ ብላችሁ ያዙ እንዳንሆን እንደማ ከነ ኡቀታቸው እንደጠመሙት እንደ አይሁዶች መግዱብ عليهم ዷሊን ያለ ኡቀት ደግሞ ከሚሰሩት ዲፕ አርገው ኪታባቸውን የማያዩት ዲፕ አርገው የማያዩት ለምን ኪታባቸው ላይ ኢሳ አለይሂ ሰላም አምላክ ነኝ ብሏል አላለም እኔን አምልኩኝ ብሏል አላለም እኔ ከሱ የተወለድኩኝ ልጁ ነኝ ብሏል አላለም ላድናችሁ የመጣሁኝ አዎ ለምን ሊያድን ከጀሃነም ሊያድን በምን እሱ ያለውን በመከተል ምንን በመከተል አላህን በብቸኝነት በማምለክ ልብ ብላችሁ ያዙቶች ነው ካለ ኡቀት ነው እየሰሩ ያሉት ለምን ራሳቸው የሚያነቡት መጽሐፋቸውን ዲፕ ካዩት እዛው መጽሐፋቸው ላይ መልሱን ያገኙታል ስለዚህ አንድ በኡቀታችን ካወቅን በኋላ እንዳንጠም የምንጠይቀው አንተን ነው አለን እኮ የምናመልከው አንተን ነው ሶስቱ የሱን ትልልቅ ሱብሃነል ኻሊቅ እሱ ብቻ የሚያረጋቸውን ከነገረን በኋላ አልহামዱሊላሂ ረብል ዓለሚን አርራህማኒር ረሂም ማሊክ የውሚዲን ይሄ ባለቤቱ ማን ነው አላህ ብቻ ሱብሃነሁ ወተዓላ ከዛስ ኢያከ ነዕቡዱ ይሄ ሶስት ትልልቅ ባህሪዎቹ የነገረን ጌታ እምናመልከው አንተን ብቻ ነው አለን ወኢያከ ነስተዒን ከእንደገና ደግሞ እርዳታን የምንጠይቀው ካንተ ነው አለን እንድትረዳን ምንን እንዲረዳን እንዳንሆን ከነማ አላህ ሱብሃነሁ ወተዓላ ቀጥተኛው መንገድ ላይ አርገህናል ከዛ መንገድ እንዳንወላወል اهدنا الصراط المستقيم صراط ማለት መንገድ ነው المستقيم ማለት ቀጥ ያለ ማለት ነው ውጅንብር ይመጣል ወደዚህ ይጎትታችኋል ሙሲባ ይመጣል ወደዚህ ይጎትታችኋል የሆነ ነገር ፈተና ይመጣል ወደዚህ ተመልሳችሁ ግን ቀጥ እዛ ላይ ባህር ላይ ያለች ይሄ ይመጣል ማዕበሉ ይጎትታል ለምን ቁርአንን ያዘ የተነገረውን የኖረ በዛ I have 5 minutes okay ያንን ይይዛል اهدنا الصراط المستقيم ቆማችኋል ፋቲሃ ላይ አላሁ ረቡል ዒዛ በእያንዳንዱ ሪስፖንድ እያረገ ነው ባሪያ የጠየቀኝን ሰጥቻለሁ ይላል እያንዳንዱ ሶላት ቆመን ስንሰግድ እኛ ፋቲሃን እየቀረን አእምሮአችን ያለው ሌላ ቦታ ላይ እንደው አላህ ሱብሃነሁ ወተዓላ በተደቡር ምንቀራ ያርገን አላሁ ረቡል ዒዛ መልስ እየሰጠን አላሁ ረቡል ዒዛ እያናገረን እኛ ግን አእምሮአችን ያለው ሌላ ቦታ ላይ ነው ሐዲስን ቁዱስ ላይ ነው እኮ አልহামዱሊላሂ ረብል ዓለሚን ሲል አብድ አላህ ሱብሃነሁ ወተዓላ ሐመደኒ አብዲ ይላል الرحمن الرحيم مالك يوم الدين أثنى علي مجدني عبدي أثنى علي عبدي مجدني عبدي أثنى علي عبدي كذا إياك نعبد وإياك نستعين يانداندون سنناغر كالله رب العزة حديثا قدس الله መልስ ይሰጠናል እኔና እናንተ ግን ፋቲሃን እየቀራን ነው ፋቲሃ የቁርአኑ በሙሉ እናት ናት إياك نعبد وإياك نستعين ምናመልከው አንተ ነው እርዳታን የምንጠይቀው ካንተ ነው اهدنا الصراط المستقيم አሁን እርዳታን የምንጠይቀው ካልን በኋላ ካንተ ነው ካልን በኋላ ምራን የቱ መንገድ ቀጥተኛው መንገድ ምን አይነት ቀጥተኛው መንገድ ዱንያን እንዴት መኖር እንዳለብኝ አኺራን አንተ ጋር ነጃ መውጣበትን አኺራ ነጃ መውጣበትን ለመኖር ዱንያ ላይ ቀጥተኛው መንገድ ላይ መሆን አለብኝ ቤተሰቦቼ ጋር እንዴት ድል ማድረግ እንዳለብኝ ለምን ቀጥተኛው መንገድ ላይ ካልሆንኩኝ ከቤተሰቦቼ ልበድል ነው حرام ውስጥ ልገባ ነው ከልጆቼ ጋር ልጣላ ነው ወላጆቼ ልበድል ነው ቀጥተኛው መንገድ ላይ ካልሆንኩኝ አይደለም اهدنا الصراط المستقيم ለዱንያችንም ይገባል አኺራችንም ይገባል ለምን ዱንያው ላይ በመንሰራው ስራ ላይ ነው አኺራ ላይ የሚመነዳው እያንዳንዱ የምናረገው ነገር اهدنا الصراط المستقيم ይመጣል የመጀመሪያው የእስልምናችን መንገድ እስልምናው መንገድ ላይ ተሆኖ መጥማም አለ ወለዓዝ ቢላሂ ተዓላ ለምን ወላጆቹን የሚያስለቅሳለ حرام ውስጥ የሚገባ አለ የሚሰርቅ አለ የሚገል አለ ከዛ ደግሞ ሳይተውበት በዛው ደግሞ የሚሞት አለ ወለዓዝ ቢላሂ ተዓላ ያስ اهدنا الصراط المستقيم ላይ ቀጣለ ማለት ነው አላለም
ሲራጠል ሙስተቂም ላይ እንድንሆን አርገን ካለ በኋላ እህዲና ሲራጠል ሙስተቂም ካለ በኋላ ምራን ካለ በኋላ ሲራጠል ለዚነ ያ መንገድ አንዓምተ አለይሂም አንተ የወፈካቸው አንተ ኒዕማህን የሰጣቸው አንተ ያገዝካቸው የረዳሃቸው አንተ ነው የምንለምነው አሉን እኮ እየለመነው ነው አንዓምተ አለይሂም ገይሪል መግዱብ ካልሆኑት መግዱብ ከተቆጣህባቸው ካልሆኑት ከነሱ እንዳታረገን መግዱብ ለምንድን መግዱብ ማለት ምንድን ነው አይሁዶች ናቸው ዕውቀት አላቸው ኪታቡም ይከለክለው አለ የሚያዘው አለ እሱን ግን አልሰሩበትም ዕውቀት እያለው حرام እንደሆነ ያወቀ حرام ውስጥ ይገባል የሚመለሳለም ማይመለሳለ በዛው አላህ ይጠብቀን ሱብሃነሁ ወተዓላ በረህመቱ በእዝነቱ የሚሰርቃል መስረቅ حرام ነው የሚተውበት አለ በዛው ደግሞ ዛው ውስጥ ገብቶ እንደዛው የሚሞት አለ ዚና ውስጥ የሚገቡ አሉ አላሁ ረቡል ዒዛ ዛ ውስጥ የገባውን በሙሉ ይመልሰው ከነ ዕውቀታቸው እኮ ነው ዚና حرام መሆኑን ያውቃሉ ያኮ ነው እኮ ኪታቡ ተሰጥቷቸው አልኖሩበትም ለምንድን ነው አላህ Subhanahu Wa Ta'ala مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا ያለው غير المغضوب عليهم ولا الضالين ضالين ደግሞ ያለ ዕውቀት የሚሰሩ ያለ ዕውቀትም አንተ የምትጠላው ነገር እንዳንሰራ ትልቁ የመጀመሪያው ከእስልምና እንዳንወጣ ከዛስ ዱንያ ላይ የምንሰራቸው ነገሮች በሙሉ አንተ ሱብሃነል ኻሊቅ የምትወደው ኒዕማህን የሰጣቸው መልካም ነገር ያደረክላቸው ከነሱ አርገን እንዳታረገን ደግሞ መግዱብ የተቆጣህባቸው ዷሊን ከጠመሙት እንዳታረገን ፋቲሃ ትልቅ ነገር አለው ረጅሙን አጠራ አድርጌ ሳመጣ የተቆጣበት ሰው ምንድነው የሚሰራው ይሄው ህፃናቶችን እየጨፈጨፉ ያያችሁ ነው እናቶችን እየጨፈጨፉ ያያችሁ ነው አላህ Subhanahu Wa Ta'ala የተቆጣበት ሰው ምንድነው የሚሰራው حرامን ነው የሚሰራው ዚና ያየ የሞተ ልጅ የለም ቪዲዮ ላይ ቁጭ ብሎ ደርቆ እዛ የቀረ መለኩል ሞት ሲመጣ ዚና ላይ ያገኘው አንድ ቀን ተሳስቶ ነው በአንድ ቀን አላህ Subhanahu Wa Ta'ala ባሮቹን ያጋለጠም ብሏል ማ ዑመር ረዲየላሁ ተዓላ ዐንሁ ቪዲዮ ላይ ቁጭ ብሎ እናትየው ስትገባ ቪዲዮ ፕሌይ ሆኗል እሱ ጥቃርሻ መስሎ ሩህ ወጣለች ቪዲዮ ፕሌይ ሆኗል እሷ ስትገባ እናትየው መኝታ ቤት ሩህ ወጣች አላሁ ረቡል ዒዛ ይጠብቃል የቂያማ ቀን እንደዛ ሆኖ መቀስቀስ አለ Subhanahu Wa Ta'ala ጀለ ፊ ዑላኔንም እናንተንም ይጠብቃል እንደዛ ሆኖ ምስክር እናትየው ናት የሰጠችው ለልጄ ዱዓ አድርጉልኝ ብላ ማለት ነው ሱጁድ ላይ የሞቱ አሉ ነዓም ሱጁድ ላይ አንዱ ልጅ ምስክርነት ሲሰጥ ቁጭ ብያለሁኝ አለ ኮምፒውተር ላይ አለ እናቴ ሳሎን ላይ ተሰግዳለች አለ ለይል ሶላት ከዛ አየሁ ቀራ ስላየ እንደዚህ የሆነ ነገር ደገፍ አርጓት ተንሸራታ ወደቀች አለ እና መሬት ላይ ጧብላ አልወደቀችም አለ ሰው ሊሞት ሲል አሁን ሰው ሊወድቅ ሲደግፋችሁ ስታስተኙት የለም ምስክርነት ሰጥቶ ነው እያለቀሰ ማለት ነው እንደዚህ ደግፎ የሆነ ነገር የደገፋት አይታየኝም ማለት ያስተኛት አይታየኝም ማለት እሷ እኮ ሊላሂ ተዓላ ብላ ለይል ሶላት ቆማ ነው አይመታደል እንደው አይመታደል አላህን Subhanahu Wa Ta'ala ያናገረ አንድ ሰው ዱንያ መልቀቅ ስንት አመት ነው እዚህ ዱንያ ላይ የምንኖረው 80 አመት 60 አመት 70 አመት 90 አመት አኺራስ ላይ ስንት አመት ነው የምንኖረው ዘላለም የዘላለሙን ህይወት በዱንያ የሚሸጡ አሉ አላህ ይጠብቀን Subhanahu Wa Ta'ala ቁርአን ላይ አላህን የተናገረው Subhanahu Wa Ta'ala أولئك الذين يشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين الناس ናቸው አኺራቸውን በዱንያ ይሸጣሉ فما ربحت تجارتهم وما كانوا مهتدين የነገዱት ንግድ አለ አላተረፋቸውም እኮ አይደለም ኖ መልስ አላመጣላቸውም ማለት وما كانوا مهتدين አልተመሩም አለ አላህ Subhanahu Wa Ta'ala ለስንት ጊዜ ለምንኖራት እና ያ ልጅ ከዛ እናቱ ፊቷ ኑር መስሏል ሩሃ ወጣ ተነስቶ ሄዶ ሲያት የሆነ ነገር እኮ ደግፎ ሲያስተኛት ነው ያየው የደገፋት አይታየውም ግን የሆነ ነገር ደግፎ እንዳስተኛት ያስታውቃል አለ ሄጂ ሳያት እናቴ ሩሃ ወጣለች አለ ለይል ሰላት እየሰገደች በኖራችሁበት ትሞታላችሁ በሞታችሁበት ትቀሰቀሳላችሁ አሉ የኛ ነብይ አለይሂ ሰላቱ ሰላም እንዴት ነው እየኖርን ያለነው እኔና እናንተ የዱንያ ዲፊካልት አለ አሁን በዚህ ሰዓት ድክም መብላችሁ ቀን ስትሮጡ ሰው ቤት ስትሰሩ ቢሮ ስትሰሩ ምን ስትሰሩ በቃ እኔም እናንተም እኮ እንደዛው እኮ ነን ማታ ላይ እኔም እንደዛ ነኝ አሁን እኔ ጋር ገና ስለሆነ ነው እኔም እንደዛ ነኝ
መንቀሳቀስ የማትችሉበት ድካም አለ እኮ። ቀኑ ሙሉ ሁላችንም እንለፋለን እኮ። ይሄ ምን ነው የሚያሳየን? ያቺ ሰዓት አለች እንደዛ ድክም ብለን ሩሃችን የምትወሰድባት ሰዓት። how we are living now። አላሁ ረቡል ዒዛ ጋር እንዴት ነው የምንታወቀው? እኔና እናንተ በምን አይነት ሁኔታ? ገንዘብ አያድነን፣ ሰው ቢጮህ አያድነን። ያው ብዙ እህቶች ወንድሞች እንወድሻለን አስዬ ረጅም እድሜና ጤና ይስጥሽ ያላችሁ ዱዓ ታደርጉልኛላችሁ። እናቶች አባቶች ያደርጉልኛል። መለኩል ሞት ሲመጣ የሚያስቆማለ ማንም? እናንተ ዙሪያችሁ ላይ ግብግብ የሚሉላችሁ ቤተሰብ አላችሁ፣ ስስት የሚያዋችሁ ማንም? ከስራችን ጋር ብቻችንን እንሸኛለን። እኔም እናንተ ያቺ ቀኗ ስትመጣ። ስለዚህ ለአኺራው ለትልቁ ዓለም ዘና ብለን የምንኖርበት ጀነት ውስጥ ስንት አይነት ወንዝ አለ። يسقون فيها من رحيق مختوم ختامه مسك جنات تجريان. اوكي سورة الرحمن لي عينان تجريان ندواختان فيهما عينان ندواختان ما لا عين رأت ولا أذن سمعت. عين አይቶት ማያውቀው ጆሮ ሰምቶ ማያውቀው አግብታችሁ ይዘላለም የምትኖሩበት። አሁን ትዳር የምትኖሩ ሰዎች እዚህ ውስጥ ያላችሁ በሙሉ እውነት አሁን በትዳሩ ሁሉም ሰው ኤቭሪቲንግ ተስተካክሎልኛል። ሁላችሁም ህሙም አላችሁ። ሁሉም ምን ነው እንዲህ በሆነች ሊኖሩ ምን ነው እንዲህ በሆነ ሊኖሩ እማይላለ ሪያሊቲ ስለሆነ ነው። አላሁ ረቡል ዒዛ ቁርአን ላይ ሲናገር ስለ ትዳር ነው ሊተስኩኑ ኢለይሃ ሰከነን ያመጣው ወጀዐልና በይነኩም መወዳህ ነው ያለው። መወዳህ ማለት ምን ማለት እንደሆነ ታውቃላችሁ? እዝነት። ትዳር ውስጥ መጀመሪያ ተዋደሮች ብላችሁ ትጋቡና ከዛ በኋላ የሚያኖራችሁ ትዳር ውስጥ ምንድነው? ርህራሄ፣ እዝነት። ስታሳዝነኝ ሲያሳዝነኝ መባል ይጀምራል። ላይፍ ኢዝ ዲፊካልት ናቲንግ ኢዝ ኢዚ። ዱንያ ላይ ኢዚ ነገር አለ ብላችሁ ኢዚ የሚያደርገው ግን ወደ አላህ ሱብሓነሁ ወተዓላ መጠጋት። ከቤተሰቦቻቸው ርቀው እያለቀሱ ያሉ እህቶች ወንድሞች የሉ? አረብ ሀገር ልጆቻቸው ናፍቀዋቸው የሚያለቅሱ የሉ? in our life ሁላችንም የራሳችን ዲፊካልት አለ። አኺራስ የለም። ሰላሙን ቀውለን ሚን ረቢ ረሒም። ከአላሁ ረቡል ዒዛ ስፔሻል የሆነ ሰላምታ። ምንድን ግል የለ፣ ድካም የለ፣ ሽንት ቤት የለም እኮ። የሚበሉት የሚጠጡት የጀነት ሰዎች እንደ ሚስክ እየሆነ ነው በአካላቸው የሚወጣው። ትልቁን ዓለም ሰው በዱንያ ይሸውዳል። አላህ ይጠብቀን እኔንም እናንተንም። የኔ ጌታ አላህዬ ከነፍሳችንም ዙሪያችን ላይ ካለው ከምናቀውም ከማናቀውም ሸር አላህ ይጠብቀን። አኺራን በዱንያ ከመቀየር ወላሂ ወቢላሂ አልከሪም። እንደው ለአላሁ ረቡል ዒዛ ብለን የምንሰራ የምንናገር የምንኖር በረሕመቱ አላህ ያርገን። ረሱል ዓለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ ነበር እኮ የሚሉት። ልብን የምትገላባብጥ የሆንክ ጌታ ቀልቤን ዲንህ ላይ መንገድህ ላይ ቀጥ አድርግልኝ። እንገናኛለን እኔም እናንተም እዛ። just 2 minutes left. okay was 5 minutes now 2 minutes. ስለዚህ I'm finished. okay ስለዚህ እኔም ልጆቼን ቂራአት ላቀራ ነው። እህቶቼ ወንድሞቼ ሁሌ እናንተም ከራሳችሁ ከሩሃችሁ ጋር ናችሁ፣ እኔም ከራሴ ከሩሄ ጋር ነኝ። ዓለም ላይ ያለ እዚህ ውስጥ ያላችሁ በሙሉ ሁላችንም ከራሳችን ጋር ለራሳችን ደግሞ አንድ ወላሂ ደጋግሜ የምነግራችሁ ወላሂ የፈለገ ወዳችኋለሁ፣ የፈለገ አረጋለሁ፣ የፈለገ አብሬያችሁ ነኝ ቢል የሰው ልጅ የሚቀየርበት ጊዜ አለ። ሁሌ ሙተዓልቅ እኔንም እናንተም እንሁን በጌታችን። ሁሌ ለሁሉ ነገራችን ኸይር ነገር ገጠማችሁ አላህዬን እናመስግነው። ይሄን የመጣልኝን ነገር ዱንያ አኺራ የምጠቀምበት አድርግልኝ። ሙተዓልቅ ሁሉ አዘናችሁ ያ ረቢ ያለሁበትን ታውቃለህ የኔ ጌታ። ለምን መሰላችሁ? ሁሉ አብዛኛው ሰው ሁሉን ነገር ከሞከረ በኋላ ነው ወደ አላህ ሱብሓነሁ ወተዓላ የሚዞረው፣ ራሱን የሚያዞረው። አላሁ ረቡል ዒዛ ደግሞ ዝም ብሎ ያየዋል ባሪያው። ሂድ ሞክር መጨረሻ ላይ ግራ ሲገባው ወደ አላህ ሱብሓነሁ ወተዓላ ይጠጋል። ዝም ይለዋል አላሁ ረቡል ዒዛ። እሱ ደግሞ አርሐም ራሒም ያ ረቢ ሲለው መርሐባ ለበይከ አብዲ ይለዋል።
ወንጀል ላይ የራቀውን ከሱ የራቀው ባሪያውን እኮ ለበይክ ዓብዲ ለበይክ ዓብዲ ለበይክ ዓብዲ ይለዋል ነው የተባለው። ኖ ኢትስ ጀስት 1 ሚኒት። ስለዚህ የመጨረሻ ንግግሬ ሁሌ የምለው ነው እኔ አላህዬ ሱብሓነሁ ወተዓላ እኔም በተናገርኩት ይው ላ ተأخذه ሲነቱ ወላ ነው። እናንተ አሁን ደክሟችሁ ልተኙ ያላችሁ አላችሁ። እኔም ውስጤ እየደከመኝ ነው። ሰው ነን እኛ። ረቡል ዒዛ ጀለ ፊ ዑላ ላ ተأخذه ሲነቱ እንዲህ የድካም ፊሊንግ ወደ አላህ የሚጠጋ አይደለም። ልብ ብላችሁ ያዙ። እዚህ ጋር እህቶች ወንድሞቼ ዓለም ላይ በዚች ሰዓት ላይ ቆመው የሚሰግዱ አሉ። ዓለም ላይ ቁርአንን ሲቀሩ ፋቲሃን ሲቀሩ ዓለም ላይ ላሉት ረቡል ዒዛ ጀለ ፊ ዑላ መልስ ይሰጣቸዋል። ታይም ለኛ ነው ኤግዚስት ለአላሁ ረቡል ዒዛ እኮ ታይምን እሱ ነው የፈጠረው። ሰዓትን ማን የፈጠረው? አላህ ሱብሓነሁ ወተዓላ። እህቶቼ ወንድሞቼ የምናረጋት ነገር በሙሉ አላህዬ ረቡል ዒዛ ሁወ መዓና አይነማ ኩና እንዳትረሱ። አብሮን ነው የትም ብንሆን። ሁሌ ቀልባችሁ ሙተዓለቅ ቢረብና ሱብሓነሁ ወተዓላ። እኔም እናንተም እናድርግ። እሱን የያዘ ሰው ዱንያ ዲፊካልቲ ናት። ሀብትም ውስጥ ሆናችሁ ዲፊካልቲ አለ። ኦኬ እሺ፣ ሀብትም ውስጥ ሆናችሁ ዲፊካልቲ አለ። she's waiting my daughter, she's waiting me, just give me 1 minute. ኦኬ ሀብትም ላይ ሆናችሁ ዲፊካልቲ አለ። እርዚቅ በረካው ተከፍቶላችሁ ዲፊካልቲ አለ። ልጆች ወልዳችሁ ዲፊካልቲ አለ። ትዳር ውስጥ ሆናችሁ ዲፊካልቲ አለ። አሁን አንዳንድ ሰው ይሄን ባገኝ እኮ ዲፊካልቲ የለም አልተባለም። እስከምንሞት ድረስ በስቴጅ የምናሳልፋቸው ነገሮች አሉ። እዛ ውስጥ ሆነን ግን ረቡል ዒዛ ጀለ ፊ ዑላን የያዘ ሰው ወደ ጌታው የተጠጋ ሰው እሱን ረጃ ያደረገ ሰው ላረገለን ነገር በሙሉ የኔ ጌታ እኔ ዕውቀት የለኝም ምራኝ አላህዬ ይሄን ሰጥተኸኛል አንተ ጋር የምደሰትበት አድርግልኝ። ዱንያ ላይ የምንኖረው 80 90 ማክ የኔ ዑማዎች ደግሞ እስከ 70 ነው የተባለው የኛ ነብይ አለይሂ ሰላቱ ሰላም አይደለም። አኺራን እንዴት ሰው በዱንያ ይቀይራል? ለምን ረቡል ዒዛ ጋር ማሊክ የውሚዲን የምንቆምበት ቀን አለ። እኔም እናንተም አጥፊና ተሳሳቾች ነን። ያጠፋነውን ይቅርታውን እየጠየቅን ከዚህ በኋላ ላለው ህይወታችን ወደ አላህ ሱብሓነሁ ወተዓላ እኔም እናንተም ትልቁ ነገር ምንም ላይ ሁኑ ከምንም ውጡ ወዴትም ሂዱ አላሁ ረቡል ዒዛን የያዘ ሰው የሚሄደው መንገድ የማይሆን እንኳን ቢሆን አላህ ሱብሓነሁ ወተዓላ ወደ ኸይሩ ይቀይርለታል። ወላሂ ወቢላሂ አልከሪም አላህን ሱብሓነሁ ወተዓላ የተጠጋ ሰው በሚያረግልን ነገር በደስታ ቁጭ ብሎ ያለቅሳል። አላህ ምስክሬ ነው ሱብሓነሁ ወተዓላ የምናገረው ንግግር ደስታ ያስለቅሳል። ጌትዬ ይሄን እንዴት አወክልኝ ይለዋል ቁጭ ብሎ። አላህዬ ይሄን እንዴት ተረዳኸኝ ይላል። ስትደክሙ ያውቃል ረቡል ዒዛ ጀለ ፊ ዑላ። ሊሚታችንን ያውቃል። አቃተኝ ስንለው ያቺን ታይም ግን እቅት ሲላችሁ ድክም ሲላችሁ ነገሮችን ምን ማድረግ እንዳለባችሁ መወሰን ሲያቀታችሁ እኔ እኮ አይደለሁም ወሰነው የኔ ጌታ የፈጠርከኝ አንተ አይደለ ውሳኔውን ላንተ ሰጥቻለሁ። ወላሂ አእምሮአችሁ ከምትደነቁበት በላይ ተአምረን ያሳያችኋል አላህ ሱብሓነሁ ወተዓላ። በጣም ኢማናችሁ ሀይ ስለሆነ ለው ስለሆነ አይደለም የቂን በአላህ ሱብሓነሁ ወተዓላ ሲኖር የቂን እቺን ቀልብን አላህ ሱብሓነሁ ወተዓላ ያያታል። እቺ ቀልባችን ስንለምነው ሙሉ ለሙሉ ቀልባችንን ወደ አላህ ሱብሓነሁ ወተዓላ እናርግ። ሙሉ ለሙሉ ቀልብ ስትቆሽሽ በእስቲግፋር ትጸዳለች። ቀልብ ይቆሽሻል ልክ እንደ ልብስ ነው አሉ እኮ ኢማን ይወጣል ይወርዳል አሉ የኛ ነብይ አለይሂ ሰላቱ ሰላም። ቀልብ ይቆሽሻል ማጽጃው ምንድነው? እስትግፋር ነው። እስትግፋር ቼክ ዩር ኢንቦክስ ኢንሻአላሁ ተዓላ። እኔንም እናንተንም አላህዬ ሱብሓነሁ ወተዓላ በረህመቱ በእዝነቱ በቸርነቱ ኸይሩን ነገር ይክፈትልን ከሚጠላው ነገር ያርቀን። اللهم آمين. عفو بلون ልጆችን ቂራአት ማቀራበት ሰዓት ደርሷል። እሺ she wanna read you listen to her okay recite for me እየጠበቀች ነው ልትቀራልኝ ማለት ነው። አዳምጧት አሁን አንዴ okay they are listening to you ذال را زين سين شين صاد ضاد طا ذا عين غين ثا قاف قاف كاف كاف لام
ميم نون واو ها ለማሊቢያ በቃ ይሄን ልትቀራልኝ ነው እስካሁን ማሚ ፕሊስ የምትለኝ ማለት ነው። ልቅራልሽ የምትለኝ ማለት ነው። በዚህ ሰዓት ቅራአትን ማቀራቸው ሰዓት ነው። ለአላህ ሱብሓነሁ ወተዓላ ስለወዳችኋለሁኝ እህቶች ወንድሞች፣ አካውንቴ በደንብ ኮፒ ሊንክ አድርጉ። እኔ እንግዲህ ታውቃላችሁ ስገባ ቁርአን ሐዲስ ተናግሬ ነው የምወጣው። የራሳችን የዲናችን ነገር የሚመለከት ነገር የሆነ ነገር ሲደረግ ወጥቼ እናገራለሁኝ። ከዛ በተረፈ ሌላ ነገር አላደርግም በዚህ ሶሻል ሚዲያ ላይ። ስለዚህ በምትችሉት አቅም ኢስቲግፋር እያላችሁ አስተግፊሩላህ እያላችሁ ኮፒ ሊንክ በደንብ አድርጉልኝ። እሺ ያው በእንትን አክሱም ጉዳይ በሆነ ነገር ስናገር ያው አንዳንድ ሰዎች አሉና ኢንሻአላሁ ተዓላ don't forget it's serious. No, I don't send you my number. What's your problem? Just send it to me. Okay, don't send me, phone me. I don't phone anyone, brother. Okay, you can send me what's your question, what you want to know, just send me on the text. Okay, እሺ አላህ Subhanahu wa ta'ala ይጠብቃችሁ። ይሄው